ሰላም ውድ ቤተሰቦች ዛሬ በአዲስና በተወደደው ቪዲዮ ተመልሻለሁ። ያው እንደሚታወቀው ፍሪ ፋየር የተለያዩ ኢቨንቶችን አምጥቷል። በተለይ ደግሞ እቺ ማጂክ ኪዩብ የተባለችው ኢቨንት በጣም በብዙ ሰው ተጠባቂ ነች። ሌላም ደግሞ ስኮባ ዳንስ ኢቨንት የሚባለው መጥቶ ነበር። ያው እንግዲህ እዚህ ጋር እንደምታዩት እኛ ደርሳናለች። በአዲስ ቪዲዮ ነው የተመለስኩላችሁ። ዛሬ ሎኖልፍ ሄድሾት ጌም ፕሌይ ይሆናል። ወደ ቪዲዮ ያው ጋይስ እንደምታዩት እዚህ ጋር ወደ ጌም ፕሌያችን ገብተናል። እዚህ ጋር ዴዘርት የምንመርጥ ይሆናል። ያው በዛ በላይኛው በኩል እየሄደ እንደሆነ አይቼዋለሁ። እዚህ ጋር በጥቂት ሳትኩት። ከዛ መተኮስ ሲጀምር ግሎ አልዘጋው። በስር በኩል እየመጣ ነው። ያው እዚህ ጋር ያው ጋይስ እዚህ ጋር ልመታም አለኝ። በፊት ትንሽ ልሞክር ብዬ እዚህ ጋር መታ ባረገው መዝለል ጀመረ። ከዛ እዚህ ጋር አገኘዋት። የሾት ጥብስ ነው ያረኳት። እዚህ ጋር ፈርስት ራውንድን አሸንፈናል ጋይስ። ሰከንድ ራውንድ ላይ ገብተናል። እዚህ ጋር ሙቭመንት ምናምን ሞካከረንና ተጀመረ ጨዋታው። ያው በዛ በኩል እንደሆነ አይቼዋለሁ። ከዛ በጀርባው እንሄድበትና ዛሬ ብዙ እየሳትኩ ነው ጋይስ፣ ይቅርታ አድርጉልኝ። ትንሽ ቆየት ብዬ ስለመጣሁ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ወደ ሶስተኛው ራውንድ ገብተናል ጋይስ። እዚህ ጋር እንደምትመለከቱት ሶስተኛው ራውንድ ላይ እሱ ነው ሽጉጥ የሚመርጠው። እዚህ ጋር በሾትገን ሊሞክረን ነበር። እዚች ጋር አመለጥኩትና ከላይ በኩል ልወጣበት ነው። ከዛ እዚህ ጋር ከስራ አግኝቼው በኤስቪዲ ተሳረኳት። እዚህ ጋር በኤስቪዲ ያው እንግዲህ ጋይስ 3-0 እየመራ ነው ጀለስን። ወደ አራተኛው ራውንድ ገብተናል። እዚች ጋር በሾትገን አግኝቼዋለሁ። ከዛ ግሏል ምናምን መዘጋጋት ጀመረች። እዚህ ጋር ሜዲኬት ሊሞላ ነው እዚች ጋር። ከዛ እኔ ደግሞ በቦምብ እዚች ጋር ላፈርስበት ቦምብ ጥያለሁ። ያው ዘሎ በዛ በኩል ወጥቷል ጋይስ። ሪሎድ አደረገብኝ እዚህ ጋር ሾትገኑ። ያው ዘሎ ወርዷል በዛኛው በኩል። ያው እዛ ጋር ጋይስ እየጠበቀኝ ነው። ሳትኩት እዚህ ጋር። ያው ጋይስ እየሮጠ ነው እዚህ ጋር። ለጥቂት ነው ሳትኩት። ያማል ጤነኛ አይደለም። እንግዲህ አምስተኛው ራውንድ ላይ ገብተናል። ስለዚህ አምስተኛው ራውንድ ላይ ስናይፐር ምናምን እንመርጣለን። ስናይፐር ጌም ፕሌይ እንጫወታለን። አሁን ደግሞ በዚች በኩል መጣችና ጀለስ እዚህ ጋር ሳትኩት። እሱ ወዳገኘበት በኩል ነው ዝም ብሎ የሚተኩሰው። ትንሽ አደናበርኳትና እዚህ ጋር የማይክል ጃክሰን ሙቭመንት እየሰራው ሄድሾት እዚች ጋር ጥብስ አደርገዋለሁ ማለት ነው። ያው ጋይስ እዚህ ጋር እንደምትመለከቱት አግኝተናታል። የማይክል ጃክሰን ሙቭመንት ሰርተን ሄድሾት ጠብሰናታል ማለት ነው። አሁን ወደ ስድስተኛው ራውንድ እና ወደ መጨረሻው ራውንድ ደርሰናል ጋይስ።
ያው እዚህ ጋር ለጥቂት ሳትኩት ጋይስ። ሰውየው ዝም ብሎ መሮጥ ነው ስራው። እዩት። እዚህ ጋርም ሳትኳት። ከዛ ግለዋን መዝጋት ጀመረ እዚህ ጋር። ያው እዚህ ጋር ጀለስ እንግዲህ እንደምትመለከቱት ዝቅ ዝቅ ማለት ጀመረ። ምን እንደሚል ያው አልገባኝም እኔ። ከዛ ተጠጋዋትና እንደዚህ የሰላማዊ መስሎኝ ዝቅ ዝቅ ልለታለሁ። እሱ ኤም አርጎ ሊመታኝ ጋይስ እያያችሁ ነው። በስናይፐር ኤም አርጎ ሊመታኝ ነበር። እዚህ ጋር ዝቅ በላለኝ። ዝቅ ብዬ ጀለስ ስናይፐሩን ወጣ ያደረግ እኛ እልው እናረጋታለን። ይሄው ጋይስ እንደተመለከታችሁት ቦያ አስብለናል። የዛሬው ጨዋታችን ይቺን ተመስል ነበረ። እስካሁን ቁጭ ብላችሁ ተከታተሉን ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር በማድረግ እኔን እያበረታታችሁኝ